ሰላም ሰላም የቴቲ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ቤተሰብ እያያችሁ ነው። ሄርሜላ ከትላንት የቀጠለ ዛሬ ቤተሰቦች ተፋጁ ተፋጁ ተፋጁ። በእውነት በጣም ያሳዝናል። አሁን ትኩረታቸው ከሄርሜላና ከሩታ ሳይሆን ከልጁ ነበር መሆን የነበረባቸው። ዛሬ ያው ፈልጎ እንደመጣ እንቅልፍ እምቢ ብሎት እንደመጣ ራሱ እየተናገረ ነበር። ያም ሆኖ ግን ልክ ሄርሜላ ስትገባ በጣም ኃይለኛ ጥል ተፈጠረ። እርስ በርሳቸው ተፋጁ እና አሁን እኔ እንደሚመስለኝ ማለት ነው። እናንተ ቆይ ለምንድን ነው ሳብስክራይብ የማታደርጉኝ? ለምንድን ነው ቻናሌ ተዘግቶብኛል ሳብስክራይብ አድርጉኝ ብያችሁ ለምንድን ነው? 70 ከምናምን ቪው አይታችሁታል፣ ግን እናንተ እያያችሁ ለምንድን ነው የምታወጡት? ሳብስክራይብ ለምን አታደርጉኝም? ምን ችግር አለው? የሚቀንስባችሁ የሚጎድልባችሁ ነገር አለ? የለም አይደል? የግሬስ ፋሚሊ ሁላችሁም ሳብስክራይብ አድርጉኝ እና አሁን እኔ የምለው እኔ እንደመሰለኝ ማለት ነው። በእርግጥ ይህንን ሁላችንም የሚያስማማን ነገር አብርሽ የሆነ ነገር እንደሆነ ያስታውቃል። ግን ስትረስ ነው፣ ቴንሽን ነው፣ ሀሳብ ነው፣ ጭንቀት ነው ምናምን እየተባለ ነው። ዶክተሯም እንዳለችው ስትረስ እንዳለበት በጣም ኃይለኛ ጭንቀት እንዳለበት ነው እሱም ራሱን ተናግሯል። ግን ይሄ ነገር የሆነበት እንግዲህ በጣም ኃይለኛ ስትረስ ቢኖርበት ነው። ግን ይሄ እስከ እንደዚህ መሆን የሚያደርገው ጉዳይ ምን እንደሆነ ባይገባኝም ሩታና ኤፍሬም ደህና ነው እያሉ ነው። ልጁ እነ ቡዜና ዴቭ ደግሞ ደህና አይደለም እያሉ በግድ ሊያሳብዱት ነው። እኔ እንደኔ ሀሳብ ማለት ነው። እናንተ እንደመሰላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ሀሳብ የውስጣችሁ አስተያየት መስጠት ትችላላችሁ። ግን እንደኔ ግን እኔ እንደሚመስለኝ ማለት ነው ዴቭም ቡዜም እርስ በርሳቸው መፋጀት መጣላት ሳይሆን ሄርሜላ ለጊዜው ማለት ነው በቃ እሱ ትክክለኛ ሆኖ ትክክለኛ ኖርማል አብርሃም ሆኖ እንደ ድሮ ማለት ነው አልፈልግሽም እስከሚላት ድረስ ወይም ደግሞ እፈልግሻለሁ እስከሚላት ድረስ ወይም ደግሞ ልጁ ባይ ዘ ዌይ እየተናገረ ነው፣ ግን የሚናገረው ነገር ተቀባይነት የለውም እያሉ ነው ቡዜና ዴቭ ማለት ነው። እናንተ በልግ ያላችሁት ነው እንጂ በራሱ ፈልጎ አይደለም፣ ትክክለኛ አይደለም እያሉ ነው። እና ይህንን እንደዛ ከሆነ ቡዜ ቤት ሄደም ሩታ ቤት ሄደም ያው ነው አይደለም። ቡዜ ተረጋጊና ዴቭም ተረጋጉ። በቃ ሁላችሁም ለ5 ቀን ለ4 ቀን ይቺን ሕክምናው እስከሚጨርስ ድረስ ሄርሜላም ቤቷን ትቀመጥ። እናንተ ደግሞ እንዴ ከቤተሰብ ከወንድምሽ የበለጠ ነገር የለም። ስራው ጥንቅር ብሎ ይቅር እንዴ ከወንድምሽ የበለጠ ነገር አለ እንዴ? ለወንድምሽ ስትይ ዴቭም ለወንድምሽ ስትሉ በቃ ሩታ ቤት ሆናችሁ ጉዳዩን ቤተሰብ በቤተሰብ ሆናችሁ ቁጭ ብላችሁ በዙሪያችሁ ተመካከሩበት። እንዴ ምንድነው ጋሼ ይሄን ያክል ዝም አለ እንዴ? በረባ ባረባውን በረባና ባረባውን እየሮጡ እየመጡ ነበር። አሁን ልጁ እንደዚህ ሆኖ ልጅ እህት ከወንድሙ ወንድም ከእህቱ እየተፋጩ ለምን እያዩ ዝም ይላሉ እንዴ? የሆነ ነገር መፍትሄ አያመጡም ወይ? ስለዚህ ልጆቹ እንግዲህ ይህንን አንዴ እኔ ግራ የሚገባኝ አንዴ በሄርሜላ አንዴ በአብርሃም አንዴ በኤፍሬም ቻናል አንዴ በቡዝዬ አንዴ በዛ እያሉ ነው የሚለቁት። እውነት ነው ወይስ ድራማ ነው? እንግዲህ ፈጣሪ ነው የሚያውቀው። ግን እንደምናየው ከሆነ ግን አብርሃም ስሬስ ሆኖ ሲመልስላቸው ትክክል ሆኖ ሲመልስላቸው ለነ ቡዜና ለነ ዴቭ ትክክል አይደለም በል ተብሎ ነው እንጂ ብለው እያመኑ አይደለም። ስለዚህ
እኔቺ ሄርሜላ ማለት ነው። እሷ እንደዚህ የምታረጋቸው ከሆነ ደግሞ ነገሮች ሁሉ የምታባብሰው ከሆነ ደግሞ ለጊዜው ቤት እንድትቀመጥ በቃ ልጁ ወደ ጤና ወደ ራሱ እንዲቀመጥ እስከ የተወሰነ ጊዜ በቃ ባትገናኝ ከእነሱ ጋር የተሻለ ነው። ምክንያቱም እሱ ወይ እሷ ሄርሚ ወይም ደግሞ ዳንኤል ከመጣ ኃይለኛ ጥል እንደሚፈጠር የታወቀ ነው። እና እናንተንም ይህንን ግምት ላይ ውስጥ አስገብታችሁ ቤተሰብ እንደ ቤተሰብ ቁጭ ብላችሁ በጠረጴዛ ዙሪያ ችግሩ ምን እንደሆነ መፍታት አለባችሁ። አንቺ እንደዚህ አንተ እንደዚህ አንተ እንደዚህ አንተ እንደዚህ ከማለት እውነት ዴቭ ለራሱ በኋላ የሚቆጫቸው ነገር ትርፍ ንግግር ባትናገሩ ጥሩ ነው። ሚዲያ ሚዲያ ነው። ሚዲያ የያዘው ደግሞ አይለቅም። ያ ልጅ ትንሽዬ ልጅ ግምት ውስጥ እያስገባችሁ ለንግግራችሁ ብትጠነቀቁ ጥሩ ነው። ምክንያቱም ብዙም ታዳጊ ልጆች አለሽ፣ ዴቭም እንደዛ ታዳጊ ልጆች አለ እና የአብርሽ ልጅም ደግሞ ያላባት እንዲያድግ አትፍረዱበት። እና አሁን ጉዳዩ ከሩታ መኖር ወይም ደግሞ ከሄርሜላ መኖር ሳይሆን የእሱ ጤንነት የሚያሳስባችሁ ከሆነ እስኪ የተወሰነ በቃ እናንተ ሞክራችኋል አይደለ? ወስዳችኋል ሕክምና እኔ ቤት ይሁን ብለሽ ወስደሽዋል። አልፈለግም ብሎ በሌሊቱ ተነስቶ ተመልሷል አይደለ? እስኪ ለተወሰነ ጊዜ ተወት አድርጉትና ከዛ በኋላ ምን እንደሆነ ምን እንደተፈጠረ በጊዜ ሂደት እውነት ለመናገር ግን አፉ የሚከፈተው አፉ የሚናገረው ለራሱ ከሩታ ቤት ሲመጣ ያወራል። መልስም እንኳን ስትጠይቁት በትክክል ይመልሳል። አንቺ ቤት እያለ ግን ምንም እያወራ አልነበረም። በቃ ጸጥ ብሎ ነበር የነበረው። እና በቃ አንቺ ቤትሽን የሆነ ቤተሰብ ወይም ደግሞ የሆነ ዝግት አድርገሽ ለአምስት ቀን ለአራት ቀን ያቺ ሕክምናው የተባለችው እስከሚጨርስ ድረስ ምን አለበት መጥተሽ አንቺ ራስሽን ማለት ነው ራስሽን መጥተሽ እዚሁ ከሩታ ቤት እንዴ ከዚህ በፊት እያደራችሁበት አልነበረ እንዴ? ምንድነው እየዋላችሁ እያደራችሁ ስንት ነገር እያደረጋችሁ አልነበረ እንዴ? መሀላችሁ እኮ ተለያይታችሁ አትለያዩ። የተዋለዳችሁ የተዛመዳችሁ ናችሁ። ይህን ቀን ደግሞ እንግዲህ ይሄ ልጅ ነገ ጠዋት አድጎ አጎቴ እንዲህ አደረገ፣ አባትና እናቴ ለመለያየት ሞከሩ፣ አክስቴ እንደዚህ አደረገች፣ አባትና እናቴ ለመለያየት ሞከሩ እያለ ብዙ ሚዲያው ሁሉ እየተቆራረጠ እናንተ የሚደግፍ ጥሩ ነገር ይናገራል። ለነ ሄርሜላ ለነ ሩታ የሚደግፍ ሌላ ነገር ነው የሚደረገው እንጂ ሚዲያውን እያሰባችሁ ታዳጊ ልጅ መሀላችሁ ስላለ እሱን እያሰባችሁ ለንግግራችሁ ብትጠነቀቁ ጥሩ ነው። እንዴ አሁን ጊዜ የተናገርሽው ዴቭ የተናገርከው ንግግር ኤፍሬም ለምን አደርግ ይባላል? ምን ችግር አለው? ወንድሙ ቤት አይደለም እንዴ? ሁላችንም እኮ የወንድም የባለቤታችን ቤተሰብ መጥተው ያድራሉ። እናንተ ሳታድሩ አትውሉም አታድሩም። ቤቱ ከዚህ በፊት አልነበራችሁበትም። ለምንድን ነው እንደዛ የምትሆኑት? ሚዲያ እኮ ነው ያላችሁበት። እንዴ ዴቭ እኮ ባስክ ከብዙ ብዛ ቁጭ አልክ። ደግሞ አብርሽ የሆነ ነገር መናገር የፈለገው ነገር አለ። አይታችሁት ከሆነ ማለት ነው ጋይስ ሄርሜላ ጥግት ስትለው አይኗ ያያታል። ከዛ ልትሄድ ስትል እጇ ይዛታል። ለምን እንደሆነ ግራ ገባኝ። የሆነ የሚናገረው ነገር አለ፣ ግን ምን እንደሆነ ግራ ገብቶኛል እኔም ለራሴ ምን እንደሆነ እና እነ ኤፍሬም እና እነ ሩታ በምን መንስኤ በምን ጉዳይ ነው እንደዚህ ያለው? በአንድ ጊዜ ከኖርማል ወደዚህ የተቀየረው በምን ምክንያት ነው? እናንተ ምክንያቱ ታውቃላችሁ። ምክንያቱ ምን እንደሆነ ደግሞ ቀስ ብለሽ ጊዜ ኤፍሬም ዴቭም ማለት ነው እንደ ታላቅ ወንድም ረጋ ብለህ ምን እንደሆነ ከምን ተነስቶ ነው ከየት ተነስቶ ነው እንደዚህ የሆነው ብለህ ቀስ ብላችሁ ቁጭ ብላችሁ እንደ ቤተሰብ ተረጋግታችሁ
ለኤፍሬምም ለሩታ መጠየቅ አለባችሁ። እናንተ ታሟል ልጁ ታሟል ልጁ ታሟል ልጁ ብቻ ነው የምትሉት። ጤነኛ አይደለም፣ ልክ አይደለም። እነሱም ደህና ነው ምን ሆነ ነው በቃ። ይህንን ምክንያት መንስኤው ምንድን ነው ብላችሁ በጠረጴዛ ዙሪያ መወያየት አለባችሁ፣ መነጋገር አለባችሁ። ዝም ብላችሁ ያው ካሜራ እየደቀናችሁ እርስ በርሳችሁ መፋጀት፣ እርስ በርሳችሁ መናናቅ ነው። ምን እንማር እኛ እስከእናንተ ምን እንማር? ስለዚህ እውነት ከሆነ እውነት ከልቡ ከተመለሰ አብርሃም ተጸጽቶ ከሆነ የተመለሰው እንግዲህ ለእሱም ጊዜ ስጡትና ከልጁ ጋር ከሚስቱ ጋር ያሳልፍ። ምርጫው ለሱ አድርጉት። እናንተ እኮ በቃ ራሳችሁ ጉዳይ ነው። በቃ የራሳችሁ ሀሳብ፣ የራሳችሁ ስሜት፣ ሁላችሁም እርስ በርሳችሁ የምትጫጫሁት ያላችሁት እንጂ ስለሱ እኮ እየተጨነቃችሁ እያሰባችሁ አይደለም። እንዴ እናንተ በተጨቃጨቃችሁት ቁጥር፣ እናንተ በተጣላችሁ በተፋጃችሁ ቁጥር እኮ አይደለም እሱ ታሟል እያላችሁ ሌላ ነገር እያስገባችሁት እኛ ለራሱ ተመልካች ለራሱ በጣም ግራ የሚያጋባ ነገር ነው የምታደርጉት። እና እባካችሁ እንደ ትልቅ እንደ ትንሽ ተከባብራችሁ ቁጭ ብላችሁ በጠረጴዛ ዙሪያ ብትማከሩ ጥሩ ነው የምለው። ሄርሚም እንግዲህ ፈጣሪ ላንቺ ካለው የትም አይሄድም። እንግዲህ እስከሚሻለው ድረስ በትክክል በኖርማል ሆኖ እስከሚናገርሽ ቆርጠሽን እስከምታውቂ ድረስ ገለል በይ። ግን ምን አለበት ብትተይው? እንደዚህ አይነት ህይወት እኮ ምንም አይበጅሽም። አንቺ ነው የወለደ ትዳር ያለው በእርግዝነቷ እንደዚህ ሲያንከራትታት የነበረው መሀል ላይ መጥተሽ አመጣጥሽም ደስ አይልም። እንግዲህ አጨራረስሽም ደስ አይልም ያንቺ። ስለዚህ መሀል ሁለት የተዋለዱ የተዛመዱ ፍቅራቸው ያላለቀ ነገር መጥተሽ መሀል ላይ ጥለቅ ብለሽ እድሜሽን ቆንጆ ነሽ፣ ምንም የሚወጣሽ ነገር የለም። በቃ አላውቅም፣ ግን የሚመጥንሽ ቦታ አይደለም ያለሽው፣ የሚሆንሽ ቦታ አይደለም ያለሽው። በቃ እርግፍ አድርገሽ ትተሽ ወደ ፈጣሪሽን ተመልሰሽ የራስሽን እንትን ማለት ነው የራስሽን ሀሳብ ይቅርታ ስለተቆራረጠ ይቅርታ ጋይስ። ሊፍት ሲዘጋ ሲከፈት እኔ ደግሞ ምንድን ነው ብዬ ነበር። እና እንደ ቤተሰብ ማሰብ አለባችሁ፣ መነጋገር መወያየት አለባችሁ። ስለዚህ ልጁንም 10 ጊዜ ታሟል ምንም ነገር አያውቅም ብለሽ ስትናገሪ አውቃለሁ፣ ሁሉም ነገር የምትናገረው አውቃለሁ ብለሻል ትላንትና በተለቀቀው ቪዲዮ ማለት ነው። አሁንም ደግሞ ደጋግሞ እየነገረች ነው። እኔ አውቃለሁ ተመችቶኛል፣ ሚስቴም ቤተሰቦችን የምፈልገው እያለች ነው። ግን ሄርሜላ ስትመጣ የሆነ ነገር የተቀየረባቸው እስኪ አብርሃም የሆነ በቃ አለ አይደለም የሆነ ልክ እሷ ሲያይ የሆነ እንትን የሆነ ነገር አለ በቃ ማለት ለመናገርም ይፈልጋል። ስታቅፈው ምን ስትለው ብዙ ነገር ስታደርገው ለመተንፈስ ይፈልጋል። ግን ለምን እንደሆነ አላውቅም፣ አልገባኝም። ከዛ ደግሞ እጇ ይዞ አልለቅም ማለት ነው። ይህን ነገር ደግሞ ትንሽ አሳሳቢ ነገር ነው። እና እናንተ እንደ እህት እንደ ወንድምነት ተመካክራችሁ በተረጋጋ መንፈስ በቃ ባይሆን ያቺ 3-4 ቀን የተባለችው ያቺ 5 ቀን የተባለችው ከወንድምሽ ጋር ብታሳልፊያት ጥሩ ነው። እናንተም ተነጋግራችሁ ምን ብላችሁ